ሰማኛለህ እኔን ስታስደበድበኝ ዝም ብያለሁ ሲኖላ ላይ ግን እጅን እንዳታነሳ ኦርካ አሁን ገና መስመር አለፍክ አርጋለሁ እሷን ረስተ ኑሮ እንድትኖር መክራለሁ እንዴ ሲኖላ እኮ ሚስቴ ነች እሱ ያለፈ ታሪክ ነው አሁን እሷ የነጮኛ እንዴ በንዴትማ እንደሱ ማድረግ አትችልም ሰማኛለህ ዳግመኛ እሷ ላይ እጅን እንዳታነሳ ይኸውልህ ስማ በክብሬ ላይ እንደተረማመዳችሁ አትቀሩም እሺ ሰማኛለህ አንተ ወደኛ በቀረብኩ ቁጥር ከክብር እየራክ እንደሆነ እንዳትረሳ ወይኔ ድብ ኦርካ ይሰነዝርብሃል ሞት ወይኔ አዞረብኝ እኮ አሁን መጣ ጠብቂኝ ብላኝ ወጣ የት ነው ሄድከው አንቺም እነዚህን ጥያቄዎች መጠየቅ ጀመርሽ የቷል ከታመሸ መጠየቅ አልነበረብኝ አራኒ ስቀል ነው እንኳን ጠየቅሽ እነዚህን እኮ ጥያቄዎች የምትጠያቸው ልክ ያለውና ቦታው ላይ ስትመጪ ነው ሌላ ነገር ያወራህ አታረሳሳይ የት ነበርክ ዲቤ ጋር ሄጄ ነበር ምልቱ አንዳንድ ምክሮችን ልመክረው ኦርካ ልክ ያለውና ነገር ነው ሰማ አንቺ ነክቶ ዝም እንድለው ጠብቀሽ ነበር ነገሮች እንዲባባሱ ለምን ታደርጋለህ እኔ በፍጹም አላባባስኩም ያጋደለው ሚዛን አቃንቺ ነው የመጣው አንተማ ሚዛን አስተካካይ ያደረገ ከአንድ ቤት አንቺንም እኔንም እንደዚህ ካደረገን የልብ ልብ ይሰማል ስለዚህ አስደንግጬው መጣ በጣም ትገርማለህ ልትነግረኝ ይገባ ነበር እሱን እርሹ አሁን አንቺ እንዴት ነሽ እንደዚህ ሆኜ ብቻዬን ትታኝ ሄደ ደግሞ እሺ አሁን የፈለግሽውን ነገር ቅጭኝ እቀጣለሁ እውነት እንዴ አዎ ጣፋጭ ራት ትሰራልኛለህ በቃ አዎ ከዛ በእጅ አልበላም አንተንም ታጎርሰኝ እሺ በቃ እረፍት አድርጊ አንቺ በሰላም ነው በጧት እንዲያጣርፍ የጠራኝ ኦርካ ቤት መጥቶ ነበር መቼ ማታ ምን ሊያደርግ ጡንቻውን አሳይቶኝ ሄደ ምን አይነት ድፍረት አግኝቶ ነው ለምን ሲኖላ አነካህብኝ በሷ መተ ሊታገስ አልችልም ማለት በቃ እሱ ግን የሲኖላ ጠበቃ ሆኖ ቀረ ጠበቃ ሳይሆን እጮኛ ሲኖላ እጮኛዬ ነች ብሎ ማስታወቂያ ሰራብኝ እንደፈለገ እድሜ ላይና ሴትነቴ ላይ ከተጫወተማ በኋላ ባንዲት ጋለሞታ ሴት ይቀይረኛች እንዴ አንቺን እኮ አገባሻለሁ ብሎ ነው እኔ እኮ በገዛ ሚስቴ እጮኛ እኮ ነው የተመታሁት የገዛ ሚስቴ ቆይ ከሲኖላ ጋር ተፈራረማችሁም እንዴ ባክሽ አባቷ ካልተፈራረማችሁ ብለን ተፈራርመናል እስከዛሬ እንዴ ዝም ትላለህ ዲብል ሚስቴን ማስኮብለሉና ለሌላ ትዳር ማዘጋጀቱን ያየ ዝም ትላለህ አልገባኝም ይኸውልህ ስማኝ በዚህ ነገር ተበዳኝ ነህ ሚስቴ ላይ ሌላ ትዳር ደረበችብኝ ብለህ ፍርድ ቤት ሄደበት ከስ ሁለቱንም ወይኔ ቤት ወረወርናቸው ማለት አይደል የምርሽን እንደዚህ አይነት ጋር እንዴ አዎ በደንብ አለ ታዲያ ለምን አንጠቀምበትም ቆይ እኔ ሞቆ ጠበቃለኝ እሱን እናናግረዋለን በቃ በፍጠኝ ጊዜ አንስተው ነይተነሽ ገበያ ወጥተን እንመጣለን እንዴ ለምን አንቺ የምትፈልጊያቸው ልብሶች በዛው እንገዛለን አንተ ራስህ ታደገስተልኝ አትመጣ እኔ እኮ ያንቺን ምርጫዎች አላቃቸው ምን ምርጫ አለኝ ብለህ እንዴ ታዲያ ከዚህ በፊት እንዴት ነው የምትገዢው በፊት አባዬ ነበር የሚገዛልኝ ከአሁን ግን ምንም አይነት ልብስ ገዝቼ አላውቅም ዛሬ ነው የፈለግሽውን መርጠሽ ትገዣለሽ ነይ እንሂድ ምንም እንዳትይ ነይ ተነሽ ወርካዬ ነኝ ፍቅር መጣ ናፍቀኝ ነበር በጣም ለምን መጣሽ ይቅርታ አልጠይቅ ነው ወርካዬ መጣው ደግሞ ናፍቀኛል ሲኖላ አንቺ ወደ ውስጥ ግቢ አይ አትግባ እሷን ይቅርታ አልጠይቃት ፈልጋለሁ ሚላት ያን ሁሉ ነገር ካደረግሽ በኋላ እንዴት እኛን አይን ለማየት ድፍረት አገኘሽ ኦፍካ ሰው እኮ ነኝ ሳሳታለሁ በዛ ላይ ደግሞ ሴት ልጅ ነኝ ቀናለሁ በማፈቅረውና ላገቦ በደረስኩት ሰው አልቅና ሴት ልጅ በዛ ደረጃ ሴት ልጅ ላይ ክፉ አትሆን ቀና
በፊት ብቻችንና እኔ የምናሳልፋቸው ጊዜያቶች ትዝ ይልሃል? ሳሎን ሶፋ ላይ ኪችን ምግብ ስንሰራ በቃ ብዙ ነገሮች መኝታ ቤት የምናሳልፋቸው ጊዜያቶች ሁሌ እኮ ጥሩ ጊዜ ነበረን ኦርካ። በቃ አሁን እነሱ ነገር የሉ ጠፍተዋል። እና እሺ አልቅና አትቂ ነው የምትለኝ? ሜላት አላስፈላጊ ነገር በማውራት ጊዜሽን አታባክ ኦርካ። አሁን ውስጥ እንድንገባ ነው የምፈልገው። ምን እየሆንሽ ነው? በቃ ኦርካ ዝም በል። አሁን የማውራት ሰዓት አይደለም። ምን እየሆንሽ ነው? ኦርካዬ አሁን እናንተ ፍቅር ወሬ የምናወራበት ሰዓት ነው። ቆይ እንጂ ለምን ክፉን እየመረጥሽ ትሰሪያለሽ? ኦርካዬ ምን ይሄ ክፋት አይደለም ናፍቆት ነው። እኔ ለእንደዚህ አይነት ነገር ዝግጁ አይደለሁ። እኔ አዘጋጃለሁ። እኔ እኮ እንስሳ አይደለሁ። ከፊት ግን ያንተ ፍቅር የነጋዋ ሚስትክ ላንተ ፍቅር ለመስጠት እየጠበቀች ነው። እሺ ከኔ ጋር ለመጫወት አልጓጓም? ታዲያ እሺ በላ። የኔ ኦርካ አንተ በጣም ልዩ ነክ። ምንድነው? ምን ሆነክ ነው? ምን ለመሆን እየሞከርሽ ነው? አታመንታ ኦርካ። እኔ እኮ ሜላት ነኝ። የማታውቀው ነገር አለ? ሜላት አይምሮዬን እየበጠበጥሽ ነው። ቆይን ከመሰለ ነገሮችን ወደ ጭቅጭቅ መግባት አለብን? እሺ አሁን ቁልፉን ስጪኝ። አልሰጥህም ኦርካ። ይኸውልሽ ሜላት አትፈታተኝ። መታውቀው ገላ ያስጠልቶ ነው አንድ ቀን እንኳን አብረኝ መሆን ያልፈለከው? በገላ ልክ እኮ አይምሮ አይሰፋ። ኡፍ ንግግርህን ለማወሳሰብ አትሞክር። ይኸውልሽ አሁን ቁልፉን ሰጠሽኝ፣ ከዚህ ክፍል እንውጣ። አታስበው። መጀመሪያ እኔ እናንተን መዝገብ ስትከፍት ነው ይሄንን ቁልፍ የምታገኘው። አሁን ቁልፉን ስጪኝ። ኦርካ ቀስ በል። ኦርካ ምን እየሆንክ ነው? ኦርካዬ እንዴ እኔ ናፍቀኛል እኮ በጣም። ኦርካ እንዴ ታው ኡፍ ኦርካ የኔ ኦርካ ምንድነው? ኦርካዬ እረፍ ኦርካ። ይኸውልሽ ሜላት መስመር እያለፍሽ ነው። ምን አድርጌ? ቆይ ምን አይነት ድምጽ ነው የምታወጪው? የማታውቀው ድምጽ አይደለም። ሰሚኛለሽ? እኔ ካንቺ ጋር ምንም ማድረግ አልፈልግም። እኔ ደግሞ ፈልጋለሁ። ልቀቂኝ ወደዚያ። ይኸውልሽ ጉልበት እንድጠቀም እንዳታረጊ። ኦርካ ቀስ በል። ይኸውልሽ አፍሽን ማዘጊ ከሆነ ከዚህም በላይ ላደርግ እችላለሁ። አሁን የምፈልገውን ነገር ስላደረኩ ችግር የለውም። ቆይ ባልሰራላችሁ እኔ ሜላት አይደለሁ። ሲኖላ ምንም እንዳትለኝ። ምን ሆነሽ ነው? ምንም። ታዲያ ለምንድን ነው እያልሽ? በዚህ ቆሻሻ እጅ አትንካኝ። የተፈጠረ ነገር ያለ መስሎሽ ነው እንዴ ሲኖላ? ኦርካ ዝም በለኝ። ሲኖላ እኔን እንደዚህ ትገምችኛለሽ? የሌባ አይነ ደረቅ መልሶ ልብ ያድርቅ ነው የሚባለው። ምን እንደዚህ እንዳደረገሽ አልገባኝም። ካንተም ብሶ እኔ ላይ ልትጮህብኝ ትፈልጋለህ? አልጮኩብሽም፣ ግን እንደ ባለጌ አትቁጠሪ። መዘሞት ብልግና ካልሆነ ለአንተ ምንድን ነው ብልግና? ቀንተሽ ነው ሲኖላ። ቅፍፍ አልከኝ ኦርካ፣ ውጣልኝ። ስታስቢው እኔ ከሜላት ጋር አታብራራልኝ፣ ውጣልኝ። እንደተበሳጨሽ ይገባኛል። አታቆሽሸኝ። መሄጃ እንጂ ክብር አይደለም የሌለኝ። ይኸውልሽ የሚጸጸትሽን ንግግር እየተናገርሽ ነው። ተጸየፍኩ ኦርካ። ቆይ እነሱንማ ካልተኖርላቸው እኔ ሜላት አይደለሁም። ጭራሽ ላይ ፍቅር ሊሰሩብኝ። እነሱ እኔ ላይ ፍቅር የሚሰሩት እኔ ከሞትኩኝ ብቻ ነው። እንዴት እንደደከመኝ ብታይ። ያልተይጂ ነው ያናገርኩት ትሄጃለሽ እንዴ? ቅናት ነው የሚመስልብሽ? ለምን እቀናለሁ? ያው ኦርካ እኮ ችግር አለበት። ለፍቅር ሰዓት ጊዜ ቦታ አይመርጥም። ያው አንቺ ያለሽ። እንኳን ደስ አላችሁ። ቆይ እንደዚህ የሚያደርግ ነገር ምን መጣ? ወይስ እኔን አታምነኝ?
ከሜላት ጋር ምንም አላደረኩም አልኳት። ከዚህ በላይ ምን ልላት ፈልጋለሁ? ይሄ እኮ እኔና ወርካ መሀል አዲስ ነገር አይደለም። ያው ላንቺ ነው አዲስ ነገር የሆነብሽ። ለምን የማይመለከተኝን ነገር ትነግሪኛለሽ? ብታይ ደግሞ በጣም ናፍቆ ስለነበር እንዴት እንደሆነብኝ። ሲኖላ ካላስቸገርኩሽ ሻወር ልውሰድ። ያው አየሩ ቀዝቃዛ ስለሆነ ውሃ ትጅልኛለሽ? እሺ። ውሃውን ለብ አድርጊው እሺ፣ በደንብ እንዳይፈላ። መቃጠል አልፈልግም። ውሃውን ላምቀልሽ። ሜላት ምንድነው? ምን ወርካዬ? ቆይ ዛሬ ቀን ልታሳብጂ ነው? አንተ ነህ እንጂ እኔን ያሳበድከኝ። እሺ እኔ አንዴ ውስጥ ገብተን እናውራ። ወርካ ደግሞ በድጋሚ እንግባ። ማለፍለፉን ትተሽ ነይ ግቢ። እሺ በቃ ውሃውን ጣጭልኝ፣ በኋላ ታጠባለሁ። ቆይ በዚህ መንገድ ወርካን የራሴ አድርጓለሁ ብለሽ ነው የምታስቢው? መጀመሪያውም እኮ እኔ ነበርኩ። ቆይ መቼ ነው ካንቺ ጋር እንደዚህ የተጃጃልኩት? ምን ያኔ መሰለው የፍቅር ጊዜያት ነው መጃጃል ያልከው? እያደረ ነው ማንነትሽ የገባኝ። የኔ ኃጢያት ብቻ ነው እንደሚታይ። አንተ ምትክ አምጥተህ ስትፈነግለኝ ግን ጽድቅ ነው። በአንቺ ላይ ምንም ያደረኩት ነገር የለም። ቆይ ሁለት ሴት ባንዴ ግን ትንሽ አይከብድም? አይደብርም? እና ቆይ ተመልሰሽ የመጣሽው ለመበጥበጥ ነው? ምንም የምበጣብጠው ነገር የለም። እኔ ከጮኛዬ ጋር ልዝናና ነው የመጣሁት። ሰሚኛለሽ? እኔና አንቺ የሆነ ነገር ያደረግን መስሏት ሲኖላ እንዲሰማት አልፈልግም። ይሰማታ። እኔ እናንተ እኮ ፍቅረኛሞች ነን፣ እንደፈለግን መሆን እንችላለን። ሜላት እምልሽን ብቻ ስሚኝ። እምትለኝን ብቻ አቋምኝ ብዙ ተጎዳ። ላንቺ ያለኝን ጥሩ ስሜቶች እንዳለ ለቅመሽ እያጠፋሻቸው ነው። እንድትስሜ በመፍቀዴ ነው ባለጌውኝ የታየው። ውሸትን ደጋግመሽ ስለወራሽ እውነት የሚሆን መስሎሽ ከሆነ በጣም ተሳስተሻል። ልታስቆመኝ አትሞክር። ሰሚኛለሽ? የጀመርሽውን ጨዋታ አቁም። አንተ ራስህ አቁም። ይኸውልሽ በቅዱም መንገድ እቀጥላለሁ የምትይ ከሆነ ግን እኔን አያድርገኝ። ዞር በይ እባክሽ። ይኸውልሽ እሷን ልታጣላን እየሞከረች ስለነበር። እሷ ምን አደረገች? መኝታ ቤት በገባ ቁጥር ሱሪህን የምታወልቀው አንተ። እንደዚህ እንድታስብ እያደረገች ያለችው እሷ ነች አይደል? አሁንም እሷን ጥፋተኛ ለማድረግ እየሞከርክ ነው? እኔ እኮ እውነቱን እያስረዳሁሽ ነው። ነገሩ ልክ ነው። እሷ ባታማልልህ ኖሮ እዚህ ሁሉ ስሜት ውስጥ አትገባም ነበረ። አማላ ስሜት ውስጥ ከታ ሌላ ነገር እንዲፈጠር ያደረገችው እሷ ነች አይደል? ይኸውልሽ በእኔና በሜላት መካከል ምንም ነገር አልተፈጠረም። ግን ለውሸት ይሄን ያክል ቅርብ ሆነ ለምን የሚዋሽ ሰው ጠላ? እኔ አልዋሸሁሽም። ነው በውሸት እንዳትበለጥ ስለምትፈራ ነው። ካመንሽኝ እመኚኝ በቃ። እጅህን ልታነሳብኝ ነው? ነገሩ ወንዶች አንድ አይነት ናችሁ። መጀመሪያ ትቅለሰለሳላችሁ፣ ከዛ ትክክለኛ ማንነታችሁ ይገለጣል። እኔ ጫፍሽን አልነካሽም፣ ግን ደግሞ ሲሎና ልታምኚኝ ይገባል። ምንም ብለህ ልታሳምነኝ አትሞክር። አስጠልተኸኛል። ሜላት የፈለገችው ይሄን ነበር፣ ተሳካላት። ደስ ይበላት። የተሳካላትማ ገላህን ስትሰጣት ነው። ቆይ እኔ ያላደረኩትም ከማለት በላይ እሺ ምን ልሁን? በቃ ዝም በል፣ አጠገቤ አትድረስ። ቢገባህ እኮ እየሸሸሁህ ነው። ነይ አንቺ አትውጪ፣ እኔ ራሴ እወጣለሁ። ሲኖላ ሲኖላ ሲኖላ። አቤት አቤት። ውሃ ሙቅሽልኝ? አዎ በጣም ጥሩ። በቃ ሲኖላ ይሄንን አንሶላ ጠቢል። አላጥፍም። እንዴ ለምን? እኔ እኮ ስለደከመኝ ነው። እኔ ያንቺ አንሶላ ጣቢ አይደለሁም። አንቺ ግን ሴሽ የሰው ደስታ የማያስደስትሽ ምቀኛ ነገር ነሽ። ልወጣ ነው። ውጪ። ያች ሜላት ደግሞ የጠፋች። ቆይ ምን አሰባ? ሄሎ፣ እንዴት ነሽ? ዋው ይሄ በጣም ትልቅ ለውጥ ነው። ጭራሽ ደህንነቴን መጠየቅ ጀመርክ? ላያ ማርያም ወድላት የሚባለው እኮ ይኸውልሽ ነው። እሺ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ምንድን ነው የጀመርሽውን ሳጨርሽ መፈርጠጥ? ያሽው እኮ የልጅ ጨዋታ አይደለም። አንተ ግን ሲመስለኝ ቃላት አጠቃቀም አትችልም። አሁን ሩጫ ፉርጥጫ ከምትል ምነው ጠፋሽ አትልም? ይኸውልሽ አንቺ ቀልድ ታበጃለሽ። እኔ ደግሞ በእንደዚህ አይነት ነገር መቀጠል አልፈልግም። እሺ አሁን ምንድን ነው የፈለከው? እሱን ስትመጪ እንነጋገራለን።
ናፈኩ እንዴ? ይኸውልሽ የምትመጪ ከሆነ ነይ፣ አለበለዚያ ጉዳይሽ ነው። ምን አይነት ነገረኛ ሴት ነች? ወይ ጉድ! ይሄ ሰውዬ ግን ናፍቆ ጀመር እንዴ? መሽቶብሻል። በጊዜ ብትሄጂ አይሻልም? ገና ቀን ነው ደግሞ። ቢመሽስ እዚሁ አላድርም እንዴ? አታሪም። ያስፈቀድኩ አይደለም። እንኳን እኔና የማንም መንገደኛ እንኳን እየመጣ እዚህ ቤት ይኖራል። እሱ አያገባሽ። ቤቱ ግን የኔ መሆኑን አትርሺ። መቼም እየቀጠቀጥክ አታስወጣኝም አይደል? ሰሚኛለሽ? እሱ ማንነቴ አይደለም፣ ግን አሽቀንጥሬ ነው የምጥልሽ። በየትኛውም መንገድ አስወጣታለሁ ብለህ ብትሞክር ጩኸቴን አቅልጬ ደፈረኝ ነው የምለው። እሱን ለማለት ትንሽ የረፈደብሽ አልመሰለሽ? ትላንት ፍቅሬ አበባዬ ልነጠፍልሽ ስትለኝ እንዳልነበር ዛሬ ግን ልታጣጥለኝ እንዳትሞክር። ታዲያ የተጣለ እኮ ማጣጣል አያስፈልግም። ስላፈቀርኩ እንጂ ከሰው በታች የመሆንልህ የተጣልኩኝ አይደለም። አንድም ቀን እኮ አፍቅረሽኝ አታውቂም ሜላት። ቆይ ከጓደኛሽ ጋር ተወራርደሽ ፍቅረኛሽ እንዳደረግሽ ማላቅ ነው እንዴ ይመስልሽ? ይሄን እንዴት አወክ? ምንም የማላውቀው ነገር የለም። እያወክ እንዴት አብረኸኝ ሆንክ? አፍቅረኝ ነው አይደል? ቆይ ትረሻለሽ። አላፈቅርሽም ስልሽ በተደጋጋሚ ልይዞሽ ራስሽን ለማጥፋት መሞከርሽ። ራሴ እንዳላጠፋ እንጂ አብረኸኝ ሆንኩ አፍቅረኝ አይደለም? እኔ ልወድልሽ የምችል ፐርሰናሊቲ የለሽ። ቆይ እስከ ዛሬ ለምን ሻወድከኝ? በእኔ መጥቶ ለአንቺ ሽንፈት ስለሆነ እኔ ብተውሽ ራስሽ ላይ የሆነ ነገር እንዳታደርጊ። አሃ እየረዳኸኝ ነበር ማለት ነው። አዎ አፈቅርሻለሁ ትለኛል ነበር። እንድልሽ ታስገድጂኝ ነበር። ለምን አብረኸኝ ትተኛለህ? እሱን እኮ የጀመርነው በአንቺ ቁስቆሳ መስሉኝ። እንደዚህ ውሻ እንደሆንክ አላውቅም ነበር። ከመሄድሽ በፊት ምንም ልታስተባብለኝ እንዳትሞክር፣ ልታስቆመኝ እንዳትሞክር። ይኸውልሽ ከመሄድሽ በፊት ለሲኖላ ምንም እንዳላደረግ እንድትነግሪያት እፈልጋለሁ። ይጠቅምሃል? አዎ እሺ ጥራት። አንድ ጊዜ ሳሎን ነኝ። መሄጃ የላትም ብላ አሻንጉሊት ልታደርገኝ ነው? አንዳንዴ ከመናገር አልፈሽ ማዳመጥ ልመጅስ። ጨዋታህ እኮ እውነታውን አይቀይርም። ይኸውልሽ ሁሉንም ነገር ከሜላት ከራሷ ትሰሚያለሽ። አንዴ ሳሎን ነኝ።